እንደ ቅዱስ ዮሐንስ አፈወርቅ ያለ ሰባኪ ቢገኝ ተገስጸንስ እንዲሆን እንችለዋለን? አሁን 7ቱን የጸሎት ጊዜያት እንጸልያቸዋለን። የቤተክርስቲያን ሰዎች ይከበራሉ። የተጠነቀቅን ሰዎች መሆን መቻል አለብን። ለቤተክርስቲያን እንዲሁ ተራምዶ እንኳን በኃይል መገስገስ አይቻልም። ቤተክርስቲያን ግቢ ውስጥ አጽዋማትን የሚያወጣ ሰው ጠፍቶ ባሕረ ሐሳብ ጾም ተበልቷል ይላል በታሪኩ። አያችሁት አይደል? ከዛ ቀጥሎ አቤል ሞት አይደል እንደሚለው በወንድሙ አማካኝነት ይሄ ገድል አይደለም እንዴ? ኖህ መርከብ ሰራ ገድል አይደል? አብርሃም ከሀገሩ ተሰደደ ገድል አይደለም እንዴ? በመካከላችን ብዙ የሕግ ሰዎች ልትኖሩ ይችላላችሁ። ፍትሕትን በማስፈን ተባበሩን፣ እግዚአብሔር ይረዳቸዋል። ነገር ግን ሰው የሚባለው እንደ ቅዱስ ዮሐንስ አፈወርቅ ሲሆን ነው እውነተኛ ሰው ማለት ነው። በሀብቱ ስቦ በረድኤቱ አቅርቦ ከዚህ ሰዓት ከዚህ ዕለት አድርሶ እዚህ ቅዱስ ስፍራ በዚህ ቅዱስ ጉባኤ ያሰባሰበን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ይክበር ይመስገን። ለእናንተም እንደሚገባችሁ ክቡራን አባቶቼ አበው መነኮሳት፣ ክቡራን መምህራነ ወንጌል፣ የተከበራችሁ የእግዚአብሔር ዓይኖች ካህናት፣ በአጠቃላይ ሊቃውንተ ቤተ ክርስቲያን፣ ምዕመናን ወንድሞች እህቶች፣ ሁላችሁም እንደየማዕረጋችሁ እንደምን አመሻችሁ፣ እንደምን ዋላችሁ፣ እንደምን ሰነበታችሁ። እግዚአብሔር አምላካችን ስሙ በሰማይ በቅዱሳን መላእክት በምድር በአዳም ልጆች በእኔም በእናንተም አንደበት ሁሉ የከበረና የተመሰገነ ይሁን። ወደዚህ ታላቅ ጉባኤ ስመጣ ዛሬ ለሁለተኛ ጊዜ ነው። አንድ ቀን መተን ነበረ። የዛሬውን ግን ለየት ያደርገዋል። ለምን ከተባለ ከአራቱ መናብርተ ጽዮን አንዱ ጣና ቂርቆስ ነው። የዚህ ቦታ ገዳም አበምኔት በመካከላችን ተገኝተዋል። እንግዲህ የጽዮን በረከት ይድረሰን ለሁላችንም። ሌላው የታላቁ አባት የማን እንደ አባ ያሳይ መድኃኔዓለም ነው አይደለም? ገዳሙ የእሱ አበምኔት አሉ። ሌሎችም የገዳም አባቶቻችን መጥተዋል። ቅዱስ ዮሐንስ አፈወርቅን የሚከተሉ ማለት ነው። እንግዲህ እነዚህ ሁሉ በረከት በሁላችንም ላይ ይደርብን። ሰለስቱ ምዕት ህንፃ መነኮሳት ከጻፉ ወይም ደግሞ ወደ ህንፃ መነኮሳት ሊዳረሱ ሲሉ በሃይማኖተ አበው ምዕራፍ 18 ላይ ስለ ኒቅያ ጉባኤ ሲጽፉ እንተ ታስተጋብእም ኩለሄ የሚል አንድ ቃል አስቀምጠዋል። ወደ ጸሎተ ሃይማኖት ለመድረስ አራቱን ማዕዘነ ዓለም አንድ ያደረገች ወይም ደግሞ አራቱ ሊቃነ ጳጳሳት የተገኙባት ጉባኤ ለማለት ማለት ነውና እንግዲህ እኛም አባቶቻችን ተገኝተውልናል። እግዚአብሔር አምላካችን በመካከላችን ተገኝተው ጉባኤያችን ይባርክልን። እንግዲህ ዛሬ ስለ ቅዱስ ዮሐንስ አፈወርቅ እድገት፣ ሹመት፣ ከዛ በኋላ ደግሞ ፍትሕት የቀና ፍርድን መስጠት፣ ከዛም ስደት፣ ከዛም መመለስ፣ ከዛም ስደት፣ ከዛ በኋላ ፍልሰተ አጽም ነው። የእሱ ታሪክ ይሄ ነው በሕይወቱ ውስጥ ማለት ነው። እንደ መነሻ የምናደርገው ከነቢዩ ዳዊት መዝሙር 33 ቁጥር 19 ላይ ነው። በቅንፍ እንደሚባለው ከሆነ ደግሞ መዝሙር 34 ቁጥር 19 ላይ በሚገኝ ኃይለ ቃል ነው። ቃሉ እንዲህ ይላል፣ ብዙ ሕማሞሙ ለጻድቃን፣ የጻድቃን መከራቸው ብዙ ነው። እስቲ በሉት። እግዚአብሔር ደግሞ ወእምኩሉ ያድኅኖሙ እግዚአብሔር፣ ነገር ግን እግዚአብሔር ከመከራ ሁሉ ያድናቸዋል። እግዚአብሔር ያዕቅብ አዕጽምቲሆሙ ወኢይትቀጠቀጥ አሐዱ እሙስቴቶሙ። እግዚአብሔር ከክፉ ነገር ሁሉ ያድናቸዋል፣ አጽሞቻቸውንም ይጠብቃል፣ ከነሱ አንዱስ እንኳን አይጠፋም። ኢይትቀጠቀጥ ያለው አይጠፋም በሚል የትርጉም ስልት ነው የምንወስደው።
ይህን ቃል ነቢዩ ዳዊት ሲናገር ብዙ መከራ ካዩ ቅዱሳን መካከል ወይም ደግሞ ቅዱሳን ነገሥት መካከል ዳዊት አንዱ ነው። የመጀመሪያውን መከራ በረኝነት ዘመኑ ከአንበሳ፣ ከተኩላ፣ ከነምር ከመሳሰሉት ነገሮች ጋር አሳልፏል ሲታገል። ከዛም ቅባ መንግስትን ከተቀባ በኋላ በዋለ ባደረበት በወጣ በገባበት ከሳኦል በሚሰነዘርበት መከራ ብዙ መከራዎችን አሳልፈዋል። ከነገሰም በኋላ ብዙ ችግሮች ገጥመውታል። በልጆቹ አማካኝነት ከዙፋኑ ነቆ ቆይቷል። ወደ 4 ወር ያክል ተሰዶ ከዛም በኋላ እንደገና ተመልሷል። እግዚአብሔርን የሚያምን ስለማይጎዳ እድሜ ዘመኑን በእንዲህ አይነት ህይወት ያሳለፈ ነው። አንድ ጊዜ በረኝነት፣ ሌላ ጊዜ በጦርነት፣ ሌላ ጊዜ በቤተ መንግስት፣ ሌላ ጊዜ በበረሃ፣ እንደገና ወደ ቤተ መንግስት ብዙ ሂደቶችን ያሳለፈ ሰው ነው። ስለዚህ የጻድቃን መከራቸው ብዙ ነው በማለት ይጽፋል። ቅዱሳን በዚህ ዓለም በሚኖሩበት ጊዜያቸው ሁሉ መከራቸው በጣም የበዛ ነው። በሕይወተ ሥጋ ሳሉ የሚገጥማቸው እነሱን ከማይመስሉ ሰዎች በሃይማኖት ደረጃ በሃይማኖት የሚመሳሰሏቸውም ሆኖ ደግሞ ስጋዊ ፍላጎት ስጋዊ ፈቃድ ያሸነፋቸው ምድራውያን ነገስታት ምድራውያን መሪዎች ከሚያደርሱባቸው መከራ የተነሳ ብዙ ችግር ይገጥማቸዋል። ስለዚህ መከራቸው ብዙ ነው በሚል ይገልጻቸዋል። አላውያን ነገስታት አላውያን መኳንንት ካሉበት አካባቢ ሲደርሱ ስመ እግዚአብሔርን ይጠራሉ፣ በስሙ ያስተምራሉ፣ በስሙ መከራን መቀበል ይጀምራሉ። እግዚአብሔር የፈቀደላቸው ያምናሉ፣ ይቀበላሉ። እንዲሁ ደግሞ በልቡናቸው ጽነት የሚቀርባቸው ባለማወቅ ባለመረዳት ብዙ ሰዎች ደግሞ ባዷቸውን የሚቀሩበት ሁኔታ ይታያል። ስለዚህ ከመከራቸው አንዱ አላውያን ነገስታት አላውያን መኳንንት ካሉበት ገብቶ ስመ እግዚአብሔር መጥራት፣ በስሙ ማስተማር፣ እውነተኛውን ሃይማኖት መንገር እጅግ በጣም ከባዱ የሰማዕታት የመከራቸው መጀመሪያ ነው። ይህንን ለምንድን ነው የሚያደርጉት ሲባል ሁሩ ወመሃሩ ሂዳችሁ አስተምሩ የሚል አምላካዊ ትእዛዝን ለመፈጸም ነው። ስለዚህ የተማሩትን ትምህርት ለማስተማር በተላኩበት መሰረት ሐዋርያዊ ተልእኳቸውን ይዘው ይወጣሉ፣ ይወርዳሉ፣ ያስተምራሉ፣ ይናገራሉ። በቋንቋ የማይመስሏቸውን እግዚአብሔር ቋንቋ ገልጾላቸው በኃይል ከማይመሳሰሏቸው ሰዎች ጋር ቀረብ ብለው የተቻላቸውን ነገር ሁሉ ያደርጋሉ። እግዚአብሔር እንዲረዳቸው እንዲያገዛቸው ጸሎት ያደርጋሉ። የወንጌል የመጀመሪያው ጸሎት ነው። መነሻው ጸሎት ነው። መድረሻው መፈጸሚያውም ጸሎት ነው። በጸሎት ይጀመራል። አስተምረው አሳምነው ያመጣሉ። በጸሎት የሰው ልጆች ያከብራሉ። ቅዱስ ሥጋውን ክቡር ደሙን ይሰጣሉ። ስለዚህ ከሐዋርያዊ ተልእኳቸው መካከል አንዱ ዋነኛው ይሄ መንገዳቸው ነው ማለት ነው። ይህንን በሚያደርጉበት ሰዓት በሃይማኖት ከሚመስሏቸው ሰዎች ልዩ ልዩ ስህተቶች ወይም ደግሞ ዛቻዎች፣ ጉንተላዎች፣ በጣም ብዙ ነገሮች ይገጥሟቸዋል። በሃይማኖት ከማይመስሏቸው ሰዎች ደግሞ ጦር ይሳልላቸዋል። እንደ ቅዱስ ዮሐንስ አፈወርቅ ያሉ ሰዎች ፍትሕትን ቀናውን ፍትሕ ለማድረስ የሚጓዙ ሰዎች በሁለቱ መካከል ነው ሲወጉ የሚኖሩት። በውስጥም ፍርሃት አለ፣ በውጭም ደግሞ ሌላ መከራ አለ። ቅዱስ ጳውሎስ እንደገለጸው ማለት ነው። በውስጥ ያለው ነገር ምንድን ነው ሲባል የነገስታትን ፈቃድ ለመፈጸም የመኳንንትን ፈቃድ ለመፈጸም እነሱ ደግሞ ሆዳቸው እንዲመላ ደረታቸው እንዲቀላ በዓለም ላይ ያለውን ፍላጎታቸውን ለማሟላት ስለሚፈልጉ እውነተኛው ትምህርት ሲሰጥ እንዲህ አለ እኮ ብለው ያሳጧቸዋል ወጥተው። ነገር ግን በሃይማኖት እንመስላቸዋለን ብለው ደግሞ አብረዋቸው ይቀመጣሉ።
ስለዚህ እኒህ አይነት መከራዎች የጻድቃን ትልቁ ፈተናዎች ናቸው። እንደገና ከቤተ ክርስቲያን ደግሞ ወደዛኛው ወደ አላውያን ነገስታት ወደ አላውያን መኳንንት በሚቀርቡበት ሰዓት ደግሞ የዛኛው መከራ ደግሞ የከፋ ነው። በብዙ ሰራዊት የተከበቡ ናቸው። ብዙ ኃይል ያላቸው ናቸው። ለአምልኮተ ጣዖት የቀኑ ናቸው። እንደገና ደግሞ ካህናተ ጣዖት ያሏቸው ሊበሉ ሊጠጡ የሚፈልጉ ለጣዖት መስዋዕት የሚያቀርቡ ሰዎች ያሏቸው ናቸው። ያ እንዳይነካባቸው የሚፈልጉ ሰዎች አሉ። ዛሬም በቅድስት ቤተ ክርስቲያናችን ውስጥ የመምህራን፣ የካህናት፣ የመነኮሳት መከራቸው እጅግ በጣም የበዛ ነው። እውነታውን ከተከተሉ እውነታውን ከያዙ ማለት ነው። አብረው ሰው ከሄደበት ከሄዱ፣ አብረው ሰው ከነጎደበት ከነጎዱ ግን ምንም አይነት መከራ የለባቸውም። ምክንያቱም ተመሳስለው ነው የሚኖሩታ። እኛ ግን እንድንመሳሰለው ወይም ደግሞ እንድንሆነው እንድንመስለው የሚፈለገው እግዚአብሔርን ነው። ወይም ደግሞ ቅዱሳኑን እንደነ ቅዱስ ጳውሎስ ያሉትን እንደነ ቅዱስ ዮሐንስ አፈወርቅ ያሉትን ሌሎችንም ቅዱሳን እንድንመስል ነው የታዘዝነው። ሐዋርያው ቅዱስ ጳውሎስ እንዲህ ይላል፣ ተመሰሉ ኪያየ በከመ አነ እትሜሰሎ ለክርስቶስ። በዘይቤው ደረጃ ከመጣ ተመሰሉ የሚለውን ነው የሚወስደው። በንባብ ደረጃ ግን ሲታይ ተመሰሉ ኪያየ በከመ አነ እትሜሰሎ ለክርስቶስ የሚለውን ነው በብዛት የሚወስደው። እኔ ክርስቶስን እንደምመስለው እናንተ ደግሞ ንገሩኛ፣ እኔን ምሰሉኝ። ስለዚህ እነማንን ነው የምንመስለው ማለት ነው? ቅዱሳኑን ነው የምንመስለው። ቅዱሳኑን የሚጠሉ ሰዎችን አይደለም የምንመስለው። በዓለም ያሉ እነሱን የሚያሳድዱ ሰዎችን አይደለም የምንመስለው። ስለዚህ የጻድቃን መከራቸው ብዙ ነው። መከራውን ተቋቁመው እግዚአብሔር ወደ ፈቀደላቸው ቦታ ይሄዳሉ። ስደት አይበግራቸውም፣ መከራ አይበግራቸውም፣ እስር ቤት አይበግራቸውም። የትኛውም ነገር ቢመጣ ከሃይማኖታቸው በላይ አይሆንባቸውም። ቅን ፍርድን ከመፍረድም ወደኋላ አያሰኛቸውም። ለምን? ቅን ፈራጅ የመጀመሪያው ማን ነው? እግዚአብሔር ነው። የባህሪ ፈራጅ አውቆ ሁሉን ነገር አውቆ የሚፈርድ እግዚአብሔር ነው። ከዛ በኋላ በጸጋ እግዚአብሔርን መስለው የሚኖሩ ቅዱሳን እውነተኛ ፍርድን የሚፈርዱ ናቸው። ስለዚህ ቅዱሳኑን እንድንመስላቸው በታዘዝነው መሰረት እንመስላቸዋለን። እንደገናም ደግሞ እናከብራቸዋለን። በስማቸውም ጸበል፣ ጸሪቅ የመሳሰሉትን ነገሮች አዘጋጅተን እንሰጣለን። ይሄ ማለት እነሱን ለመምሰል የምናደርገው ታላቁ ጉዞ ነው። ጉዟችን ሁሉ እግዚአብሔር ይቀበልልን። የምናደርጋቸውን ነገሮች ሁሉ እንዲሁ አውቀን ሲሆን በጣም መልካም ነው የሚሆነው። እንግዲህ ቅዱስ ዮሐንስ ከእናት ከአባቱ ሲወለድ እግዚአብሔር ለእናትና ለአባቱ ብቻ አይደለም ቀድሶ የሰጠው፣ ለቤተ ክርስቲያን አክብሮ የሰጠው ሰው ነው። እነሱም በስነ ስርዓት አሳደጉት፣ ወደ ትምህርት ቤት ላኩት። ከዕለታት አንድ ቀን አንድ ትልቅ ሰው ራእይ ያየ ይላል። ያየው ራእይ ለዚህ ብላቴና ለቅዱስ ዮሐንስ ቅዱስ ጴጥሮስ ቁልፉን፣ ቅዱስ ጳውሎስ ደግሞ ሌላ ነገር ሲሰጠው አየ። ምንድነው ይሄ ነገር ብሎ አስተዋለ። ለዚህ ሰው እግዚአብሔር የሚሰጠው ነገር አለ። የቅዱስ ጴጥሮስም ቁልፉ ይሄ ክህነት ነው። በምድር ያሰረው በሰማይ የታሰረ ነው፣ በምድርም የፈታው በሰማይ የተፈታ ነው የሚለውን ይሄ ሰማያዊ የሆነ ምስጢርን አግኝቷል። በምድር ላይ ደግሞ ወንጌልን ሲሰጠው ቅዱስ ሉቃስንም አይቷልና ወንጌልንም ቢያስተምር ይሄ መልካም የሚሆን ነው ብሎ ነገራቸው። ወደ ትምህርት ቤት ገባ። የሚገባውን ነገር ሁሉ እያደረገ ዲቁናውን ተቀበለ። በዲቁናው አገልግሎት እጅግ በጣም የከበረ ስራን የሰራ ሰው ነው። ከዛም ወደ ቅስና መጣ። አገልግሎት ሁሉ በጣም የሰፋ ነበረ። በልጅነታቸው ከመነኮሱ ሰዎችም የመጀመሪያው ተብሎ የሚወሰደው ቅዱስ ዮሐንስ አፈወርቅ ነው። በህይወቱ ውስጥ ሁሉ እግዚአብሔርን ብቻ የሚመለከት፣ ለድሃ የሚፈርድ፣ ለተበደሉት ሰዎች ፍርድን የሚሰጥላቸው ቀና የሆነ ሰው ነው። በመካከላችን ብዙ የህግ ሰዎች ልትኖሩ ይችላላችሁ። ፍትህን በማስፈን ተባበሩን፣ እግዚአብሔር ይረዳቸዋል። እውነተኛ ፍርድን በመስጠት ሰዎች ሲያለቅሱ ከፊታችሁ፣
በምትሰሩት ነገር በምታደርጉት ነገር ፍርድ ሲሰጠ ሲዛባባቸው ሲያለቅሱ ታያቸዋላችሁ አይደል? በየቦታው እንባቸውን እያንጠባጠቡ እያፈሰሱ የሚወጡ ሰዎች አሉ። እኩሉ በገንዘብ እኩሉ በስልጣን እኩሉ በጊዜ ተመክቶ የማይገባ ነገር ሲያደርስባቸው እያዘኑ እያነቡ እያለቀሱ የሚወጡ በጣም ብዙ ሰዎች አሉ እና የእነዚህን ሰዎች እንባ በማበስ ቅዱስ ዮሐንስ አፈወርቅን እንምሰለው። እሱን መምሰል እጅግ በጣም ትልቅ ነገር ስለሆነ ማለት ነው። ከዕለታት አንድ ቀን ከሚያገለግልበት ቦታ አሁን ሀገያ ሶፊያ ተብላ የምትጠራ ቱርክ ውስጥ የምትገኘዋ ቦታ ሁሉም ሰው ታውቋታላችሁ አይደል? ታሪኳን አንድ ጊዜ መስጊድ ያደርጓታል፣ ሌላ ጊዜ ሙዚየም ያደርጓታል። የሚያደርጓት ነገር ሁሉ ጠፍቷቸዋል። ይሄ እስልምናው በጣም የበዛ ስለሆነ በአካባቢው በጣም ብዙ ከባድ ነገር ሲያደርስባት ነው የምታየው። በአንድ ወቅት የራሽያ መንግስት ጠይቆ ነበር ተብሏል፣ ስጡኝ እሱን በሚል ማለት ነው። እግዚአብሔር ከፈቀደ አሁንም አይቀርም ማለት አይቀርም። እያገለገለ በነበረበት ሰዓት ና እንሂድ የምንሄድበት ቦታ አለን ብለው ሳይነግሩት፣ ምክንያቱም እሺስ እንደማይላቸው ስለሚያውቁ ሰውረው ዘውት ሄዱ። ከዛ ሲደርስ ይደሎ ብለው ኤጲስቆጶስ አድርገው ሾሙት። ከዛ በኋላ ቀጥ ብሎ አገልግሎቱን እየሰጠ በነበረበት ሰዓት አንዲት ስጋዊ ፍላጎቷን የምታሟላ አውዶክሲያ የተባለች ንግስት ነበረች። እስቲ ስሟን ንገሩኝ። አውዶክሲያ ቤተክርስቲያን ትመጣለች፣ ስጋው ደግሞ ትቀበላለች፣ ልጆቿን ክርስትና ታስነሳለች። ቅዱስ ዮሐንስ አፈወርቅ እንዲያውም ልጆቿን ሁሉ ያጠመቀላት እሱ ነው ይላል። ታድለው በዚህ ቅዱስ እጅ። ነገር ግን ፍላጎቷ ሁሉ አጠቃላይ ለእሷ እንዲያደላላት ነው የምትፈልገው። ቤተክርስቲያን ስትመጣ በቃ እሷን የተመለከተ ነገር እንዲሆን የምታደርጋቸውን ነገሮች ሁሉ እንደፈለገች እንድታደርግ የሚቆጣት እንዳይኖርባት ማድረግ ነው የምትፈልገው። ዛሬም ቤተክርስቲያን አካባቢ ሲመጡ እኮ የነሱ ፍላጎት እንዲሟላላቸው የሚፈልጉ መኳንንት አሉ አይደል? ከሴቶች ጀምሮ እንዲያው ቅዳሴውን ጥር ብታደርጉት የሚሉ ሰዎች ገጥሟቸው አታውቁም? እንዲያው ትምህርቱን እኮ ጥር ብታደርጉት የሚሉ በጣም ብዙ ሰዎች ይገጥሙናል። በእርግጥ በቤተክርስቲያናችን ያው ደምረት ስርዓት ያው እኛው ስለሆን መነጋገር አለብን አይደል? ከመዝሙር ጀምራል፣ ከዛ በኋላ በልመና ይከተላል፣ ከዛ በኋላ ትምህርት፣ ከዛ በኋላ ልመና፣ እንዲህ እያለ ነው አይደል የሚከተለው? እንዲህ አይነት ነገሮች በጣም አስቸጋሪዎች ናቸው። በዕለተ ሰንበትም ገና ቅዳሴው ሳያልቅ መተው ክራር ይዞ ሲገዘግዝ የሚያረፍድ በጣም ብዙ ሰው አለ። ይሄ እውነቴን ነው። እኔ እዚህ ብቻ የምናገረው አይደለም። ገና ቅዳሴው እኮ አላለቀም አይደል እንዴ? መዝሙር ተቆሟል እኮ በቤተክርስቲያን ውስጥ እኮ ሌሊት እኮ ተቆሟል አይደል? ስለዚህ ቅዳሴውም ሳይወጣ ዝማሬውም ክብሪቲውም ሳይሰማ መጀመሪያ ላይ ምን ይጀምራል? ክራር ይዞ ሲያደነቁረን ያረፍዳል። ቅዳሴ በሰማንበት ታምሯን ሰምተን 15-20 ደቂቃ ተምረን የእግዚአብሔርን ቃል ሰምተን ብንሄድበት እኮ ችግር አልነበረውም አይደል? ነገር ግን እንደ ቅዱስ ዮሐንስ አፈወርቅ እውነቱን የሚናገር ሰው ጠፍቶ ሁሉም ልጉም ሲል እንዴት ነው የነገር ሲባል እኔ ምን አውቃለሁ የገሌ ነው እንጂ ሲል ይውላል። ቤተክርስቲያን የገሌ ትባላለች? የሁላችንም ናት አይደል? የሁላችንም ናት። እንዲህ አይነት ችግሮች ያጋጥሙናል። እውነቱንም ስንነጋገር ደግሞ በትክክል መነጋገር፣ መወያየት፣ ማውራት መቻል አለብን። እሱን እስካላደረግን ድረስ አይሆንም። ነገር ግን እንዲያው ቅዳሴው እንዲህ ብሎ ማህሌቱ እንዲረዝሞ እንዲህ ብሎ አስተያየት የሚሰጡ ሰዎች ግን በጣም ይከብዳል። አውዶክሲያ እንዲህ አይነት ነገሮችን ቤተክርስቲያን አካባቢ ማካሄድ ትፈልግ ነበር። እንዳትቀር የሀገሪቱ ንግስት ናት። ቤተክርስቲያን ሚዲያዋ ናት። መልእክቷን የምታስተላልፍባት ናት። የምትፈልገውን ሰው ሁሉ የምታገኝባት ናት። የሀገራችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም እኮ ነገስታቱ ሁሉ መስቀልን ጠብቀው ነበር የዓመት እንትን የሚያቀርቡት አይደል? እንዳሁኑ ሚዲያ ሳይኖር ለህዝቡ መልእክት የሚያስተላልፉበት ነገር ሳይኖራቸው ቤተክርስቲያን ነበረች ይህን ሁሉ ነገር የምታደርግላቸው። አሁን ያ ሁሉ ወረታዋ ተረስቶ ቤተክርስቲያን እንኳን የመልእክት ማስተላለፊያ እንደው መልእክት እንኳን የሚነገርላት አይደለችም ማለት እንዲህ ነገሮች አሉ። ከዕለታት አንድ ቀን አንድ ክፉ ስራ ሰራች። ያ ስራዋ ቤተክርስቲያን ግቢ ውስጥ የሚያስደርስ አልነበረም። የድሃን ሀብት መቀማት። መበለት ናት፣ ልጆቿን የምታሳድግ ናት፣ ጥሩ የወይን ፍሬ የምትሰጣት ናት። እንዲያው ጥሩ ማሳ ወይም ደግሞ እንዲያው ጥሩ የተባለች ቦታ ናት። ስታያት ሳሳችባትና
አይ ሌላ ሰጥሻለሁ፣ ገንዘቡንም ከፈለግሽ ገንዘቡን እሰጥሻለሁ፣ ስለዚህ እንዲያው ይህችን ቦታ ለኔ ነው የምትሰጪኝ፣ ለኔ ነው የምትሆን አለች። ኧረ አይሆንም ስትላት እንዴ አይሆንም ማለት እንዴት ትችያለሽ? ስልጣኑ እኮ የኔ ነው አለች። በግዴታ ቀማቻት። ይህቺ ሴትዮ መጀመሪያ ወደ እግዚአብሔር ከዛ በኋላ ደግሞ ሂዳ የምትጠይቅበት ፍትህርትን ቀና ፍርድን የሚያውቅ ዮሐንስ አፈወርቅ ነበረ በሰዓቱ። ስላለላት እያለቀሰች ሂዳ ለዮሐንስ አፈወርቅ ተናገረች። ዮሐንስ አፈወርቅ ንግሥቲቱን ምን ያደርጋታል ሲባል ክህነት ያለው ሰው ነው አውግዞ ይለያታል። ዛሬ አሁን ውግዘት በቤተክርስቲያን ይከበራል። አይ ተይዞባችኋል መስቀላችሁ፣ ከዚህ በኋላ እንዲህ እንዳታደርጉ ከተባሉ በኋላ መስቀል እንዲህ አድርገው ይዘው የሚታዩ ሰዎች አሉ። መስቀል እኮ የሚሸጠውም ሰው ይዛል አይደል? አይይዝም? ይይዛል። የሚቀርጸውም ሰው ይዛል አይደል? ዋናው እኮ መስቀሉን እኮ የሚያከብረው ማን ነው? ክህነቱ ነው አይደል? ይሄ ሁሉ ነገር በጣም እየዘነጋው መጥቷል ሰው ሁሉ። በተለይ የከተማው ሰው ውግዘት የሚባለውን ነገር በጣም ዝቅ አድርጎ ነው የሚመለከት። በጣም ከባድ ነገር እኮ ነው። አሁን በገጠር አካባቢ እንደው አባቶቼ ያግዙኛል፣ እንደው አልፋችሁ እየሄዳችሁ በበዓል ቀን በሬ ጠምዶ ብታዩ አቁም ብትሉት ገበሬውን ቢላችኋል ፈቶ ነው የሚሄደው እየተንቀጠቀጠ እንዲህ ባህል ሽሬ እያለ ሲንቀጠቀጥ ነው የማየው። ምክንያቱም ባደግንበት አካባቢ አሁን እዚህ ሀገር እኮ ካህኑ ሲሳደብ ምንም እንትን አይለውም። ኧረ ተው ልጅ ቢባል እንኳን የሚሰማ ሰው የለም። ለምን? የክህነትን ክብር በተለየ ሁኔታ አያውቀውም። ክህነት እኮ ልክ ከምድራውያን ነገስታት ከምድራውያን መኳንንት ሁሉ በላይ የሆነ ነው። እነሱ ሲያስሩ ወታደር ልከው ካቴና ይዘው እንደው በቃ ጥለው አንስተው ነው የሚያስሩት። ካህን እኮ ቃለ ሐዋርያት ነው ካለ እኮ በቃ አይደለም እንዴ? ይሄ ስልጣን በጣም ትልቅ ስልጣን ነው። የተከበረ ስልጣን ነው። ከነገስታት ቢበደሉ እንኳን ወደ ካህናት የሚመጡበት፣ ለካህናት ነግረው ደግሞ ፍትህርትን የሚያገኙበት በጣም ትልቅ የቤተ ክርስቲያን አባት ማለት እንደ ዮሐንስ አፈወርቅ ማለት ነው። አሁን በእኛ ዘመን በእኛ ጊዜ እንዲህ የምንጮህበት ሰው አለን? የለንም። አዎ አባቶች ሁሉም ማለት አይደለም፣ ተስፋ መቁረጥ አያስፈልግም። ግን እንደው በየቦታው እንደው በትልልቅ ቦታ ላይ ያሉ ሀገረ ስብከት ያላቸው ሌላም ቦታ ላይ ያሉ ሰዎችን ስናያቸው ኧረ እንዲህ እኮ ነው ስንላቸው ሞታችን እንኳን መናገር እኮ የሚፈሩ ናቸው አይደል? አዎ እውነት ነው። ምክንያቱም እውነት የተናገረውን አባት ስናስበው የእሱንም እውነት ግልጽ ማድረግ መቻል አለብን። እኛ ይሄን የምንለው ልንሰደባቸው፣ ልንወቅሳቸው፣ የማይገባ ነገር ልንናገራቸው አይደለም። ግን የሚገባቸውን ደግሞ እንዲያደርጉ ማስታወስ በጣም ያስፈልጋል። አሁን በዚህ ወቅት በነበረው በክርስቲያኖች ላይ በደረሰው ነገር ከሁለት ጎራ የተከፈለ ሐሳብ በዚህ በማህበራዊ ሚዲያው በኩል ሲሰራጭ ነበረ። እኩሉ ነቃፊ፣ እኩሉ ደግሞ አመስጋኝ ሆኖ የቀረበበት ሁኔታ ነበረ። እንዲህ መሆን አለብን። አንድ አይነት ሐሳብ ሊኖረን ያስፈልጋል። ክርስትና የሚባለው ነገር አንድ ሐሳብ መሆን ነው። የመጀመሪያው አንድ እግዚአብሔር ነው። ከዛ በኋላ ደግሞ ክርስቲያኖች በሙሉ ውሉደ እግዚአብሔር የእግዚአብሔር ልጆች ነን። የእግዚአብሔር ልጆች የሆኑ ሁሉ አንድ አይነት አመለካከት፣ አንድ አይነት ሐሳብ ነው ሊኖራቸው የሚገባው። ለምን? በወንጌል የምንመራ ስለሆነ። ወንጌል እውነቱን እውነት ሐሰቱን ደግሞ ሐሰት በል የምትል ናት። እመኒ እወ ወእመኒ አልቦ አልቦ። በቃ እውነቱን እውነት ነው፣ ሐሰቱንም ሐሰት ነው በል የሚል ነው የቤተክርስቲያናችን መንገድ ማለት ነውና እንደ ቅዱስ ዮሐንስ አፈወርቅ እንደ እውነቱን እግዚአብሔር ለሁላችንም ይግለጽልን። እውነት ከሌለ በጣም አስቸጋሪ ነው። ክህነት ካልተከበረ እጅግ በጣም አስቸጋሪ ነው። ይህች ሴት ሄዳ ስትናገር ቅዱስ ዮሐንስ አላስቻለውም። አየ፣ ሁሉንም ነገር ተመለከተና እውነታውን ታየና ሄደ ወደ ንግሥቲቱ። ለምንድን ነው የድሃዋን የምስኪኗን ሴት ሀብቷን የቀማሻት አላት። በብዙ ሰራዊት የተከበበች ሰው እኮ ናት። እንዲህ ማለት ይቻላል? ከባድ ነው አይደለም? አይ እኔ እኮ የወሰድኩባት እንደው ብሩን ከፈለግሽ ብሩን እሰጥሻለሁ ገንዘቡን ብዬ ነው፣ ካልሆነ ደግሞ ሌላ ትክ እሰጥሻለሁ ብዬ ነው እንጂ እኮ እኔ ቅሚያ እኮ አይደለም አለች። እና ለምን ታዲያ አላስፈቀድሻትም? አይ ያማ ብላትም ቢያለችኝ፣ ስለዚህ እምቢ ካለች ስለምንድን ነው የምትወስጂባት? ያለ ፈቃዷ ያለ ፍላጎቷ ለምንድን ነው እንዲህ ብታደርጊባት ሲላት፣ አይ ያማ እንዳይሆን ስልጣኑ የኔ ነው አለች። ስልጣኑ የማን ነው?
ስልጣን ሲሰጥ አላዋቂ ሰዎች አንዳንድ ጊዜ የኔ ነው የሚባለው አይደል? ስልጣን የማን ነው? የእግዚአብሔር ነው። ስልጣን ሲገኝ ግብዝ መሆን አያስፈልግም። ስልጣን ሲገኝ አክብሮ መያዝ ያስፈልጋል። ለምን? የባህሪ ስልጣን ያለው እግዚአብሔር ስለሆነ ለኛ የሰጠን የምንድን ነው? የጸጋ ስልጣን ነው። ስልጣናችን ልንጠቀምበት የሚገባው ለህዝብ ተደራሽ በማድረግ የሚገባውን ነገር ሁሉ በመስጠት ነው። እንደ ክህነት ስናየው ደግሞ ለምዕመናን እንደሚገባቸው ምዕመናን ያልሆኑ አካላት እንኳን ተበድለው ቢመጡ ለነሱም የሚገባቸውን ፍርድ መስጠት ከካህን ይጠበቃል ማለት ነው። ምንድነው? ወመሰይት ካለክሙ ዘምስለ ኩሉ ተአሃው ቢቻላችሁስ ከሁሉ ጋራ በሰላም ኑሩ ነው የሚለው። ምጽዋትም ሲሆን እኮ ከኛ በኩል ለምናውቃቸው ሰዎች ቤታቸው ሄደን እንድንሰጥ እንታዘዛለን። ነገር ግን አማኒ ያልሆኑ ሰዎች ተቸግረው ተርበው መተው ቢለምኑን ግን ምን ማለት አለብን? መስጠት መቻል አለብን። የታዘዝነው ነገር ነው። ምክንያቱም ሰው የሆነ ሁሉ የማን ፍጥረት ነው? የእግዚአብሔር ፍጥረት ነው። መገቢያ የሚያሳድረው ማን ነው? እግዚአብሔር ነው። ሌላ ማንም የለም። በቃ ሌላ ማንም የለም። ፍርድም የሱ የራሱ ነው። ቢያምን ቢጠመቅ ይከብርበታል፣ ይድንበታል። ባያምን ባይከብር ደግሞ በወንጌል ይጠየቃል። ምክንያቱም ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል። ስለዚህ በወንጌል የራሱን ፍርድ ያገኛል። ቅዱስ ዮሐንስም በይስጫት አላት፣ ኧረ አይቻልም፣ ስልጣኑ የኔ ነው፣ ምንም ማድረግ አይቻልም አለችው። ታዲያ ምንድን ነው የሚሻለው? በፍጹም ሌላ ምንም ነገር የለውም። ከፈለገች ገንዘቧን ትውሰድ ወይም ደግሞ ሌላ ቦታ ትውሰድ። አይሆንም ብላለች ሲላል፣ ኧረ ይሄማ ከሆነ የስልጣኑ የኔ ነው፣ ስለዚህ አይቻልም ስትለው፣ አውግዤሻለሁ፣ ከምዕመናን አትገናኝ፣ ስጋውን ደሙን አትቀበይ፣ ቤተክርስቲያን እንዳትገቢ አላት። አይከብድም? እንዲህ አይነት እንዲያው ተራራ ጋር መጋፈጥ፣ ተራራ መግፋት እኮ ነው አይደል? የድሮ ሰዎች አንዳንድ ሰዎች ታስረው የተፈቱ ምናምን ያሉ ሲያወሩ እስቲ ይህን ግፈው ይሉኝ ነበረ አለኝ አንድ ሰው። እኛ እንደዚህ ነን ይሉኝ ነበረ ብሎ ሲነግረኝ እኔ ሰማሁ። በጣም ትልቅ ሰው ነው፣ ታስሮ የኖረ ሰው ነው። እንዲህ ያደረጉት ሰዎች አሁን የሉም፣ እነሱ ራሳቸው ማለት ነው የሉም። በረሃ ለበረሃ ዋሻ ለዋሻ ነው የሚንከራተቱ። ለምን? ስልጣን የማን ስለሆነ ነው? እያቸው የእግዚአብሔር ስለሆነ እኮ ነው። የተሰጠንን ጊዜ በአግባቡ መጠቀም። አሁን እቺ ሰዓት የማን ናት? እዚህ ባንገናኘት ነበር። በተለያየ ቦታ ነው አይደለ? አዎ መቼም ቢሆን ሰዎች ነንና ወደ ምግብ ቤቱም ወደ መጠጥ ቤቱም ወደ መሳሰሉት ነገሮች የሚሄድ ይኖራል አይደል? አዎ። ነገር ግን እግዚአብሔር የሰጠንን ጊዜ ቃሉን የምንሰማበት በዝማሬ የምናመሰግንበት እንደው የተርሳ ተዘክሮት እግዚአብሔር አምላክከ ፈጣሪ እግዚአብሔርን ማሰብን አትርሳ የተባለውን ነገር የምናስብበት እንደ ጊዜ እንኳን ማግኘታችን ደስ ይላል አይደል? አዎ። ምንድነው ያለ ሙሴ እመኒ እንዘ ትነሳ ወመኒ እንዘ ትነውም ወመኒ እንዘ ተሐውር ኢትርሳ ተዘክሮት እግዚአብሔር አምላክከ። ስተኛም ስትነሳም ስትሄድም ስትቀመጥም ፈጣሪ እግዚአብሔርን ማሰብን አትርሳ ነው የሚለው። እስቲ እንደው እንደ ክርስቲያን እንደው በጎረቤት ከሚኖሩ ሰዎች በየመስሪያ ቤት ከሚመስሉን ሰዎች ሁሉ እኛ ክርስቲያኖች እንደነሱ ትጋቱ አለን? አሁን 7ቱን የጸሎት ጊዜያት እንጸልያቸዋለን። እስቲ ንገሩን። አንድ አረማዊ ባለስልጣን ሆኖ የሆነ ቢሮ ከመጣ መጀመሪያ የሚያዘጋጀው ምኑን ነው? እስቲ ንገሩን። ሰራተኞች ናቸው አይደል? ቢሮው ምንድነው የሚያዘጋጀው? ጎን መስገጃ ያዘጋጃል አይደል? እኛ ግን 12 አቡነ ዘበሰማያት እንደው 41 ኪርያ ላይ ሰው እንላለን። እንደታዘባችሁታል? እሱ ሰዓቱን ጠብቆ በቃ ምንም አይነት ሰው ቢመጣ እየሰገዱ ነው ይባላል። በስመ አብ ወወልድ ወመንፈስ ቅዱስ። የኛ ደግሞ አንድ ባለስልጣን ሻይ ለሻይ ወጥተዋል የሚባል አይደል? ይሁን ነው። አሁን እዚህ ያለው እያየው እኮ ነው። የተማረ ሰው ነው የተሰበሰበው፣ በስራ ላይ ያለ ሰው ነው አይደል? ሁሉ የሚበዛው እንደዛ ነው። እና ራሳችን ስንፈትሸው እንደ ቅዱስ ዮሐንስ አፈወርቅ ያለ ሰባኪ ቢገኝ እንዲሁ ተገስጸንስ እንዲሁ እንችለዋለን? አንችለውም እኮ እውነቴን ነው የምላቸው። ለዚህ ነው ደና የቤተክርስቲያን አባቶችን ማፍራት ያልቻል ነው።
በማይሆን ቦታ ስናገኛቸው ለምንድን ነው አባቴ አንዴ እንዴት እዚህ ተገኙ እንዴት እንዲህ ሊሆኑ ቻሉ ብለን ማስተካከልም እንኳን የማንችልበት ደረጃ ላይ የደረስ ነው። መነጋገር፣ መሰማማት፣ መወያየት የማንችልበት ደረጃ ላይ የደረስ ነው። ለዚህ ነው። ስለዚህ በቃ መሽሎክለክ ነው። ልክ እባብ ምንድነው እባብ ለባብ ምንድነው የሚባለው ይታያል። ምን ሲያደርግ ሹሉክሉክሉክ እያለ ሲሄድ ነው አይደል? አዎ ካህኑም እኛ እንደዛ ምዕመኑም ልክ እንደዛ አባቴ ያዩኝ ብሎ የሚሸበር ነው አይደል? ስለዚህ እንዲህ አይነቱ መንገድ በሙሉ አያዋጣ እና በትክክል እንደ ቅዱስ ዮሐንስ አፈወርቅ ሆነን መሄድ አለብን። እሱን ይሰሙ እንደነበሩ ምዕመናንም መሆን ያስፈልጋል። ከዛ በኋላ ታሳጣው ጀመረች። እንዴት ያወግዘኛል? እንዴት ከምዕመናን ይለየኛል? እንዴት ቤተክርስቲያን እንዳልገባ ይከለክለኛል? እያለች ማሳጣት ጀመረች። ግን አንዳንድ ጊዜ ስታዩት እንደ ሁኔታዋን እንደ ትክክልም ናት። በእውነቱ አከበረችው እኮ አይደል ክህነቱን በኋላ ብታሰድደውም እንኳን እንደ እኔ እኮ ንግስት ነኝ ብላ ዘላ አልመጣችም። አንዳንድ ጊዜ እንደ ጠንካራ ጎንም ትንሽ ካለ ያንንም ማየቱ በጣም ጥሩ ነው። ስለዚህ እንዲህ እያለች ስታሳጣ ቆየች። ነገር ግን ምዕመናን ጉዳዩን ያውቁት ስለነበረ እነሱም በስነ ስርዓት መምህራቸውን ይጠብቁት ነበረ። ሲያስተምራቸው ሊሰሙት ይሰባሰቡ ነበረ። ትምህርቱን ሰምተው እንደው የሚያደርገውን ነገር ሁሉ ትርጓሜውን፣ ተግሳጹን፣ ሁሉንም ነገር ሊሰሙት እጅግ በጣም አብዝተው ይፈልጉት ነበረ። ለምን? ጸጋ እግዚአብሔር በላዩ ላይ ያደረበት ሰው ስለነበረ ሲናገር ሲያስተምር ለሚሰሙት ሁሉ እንደው ፈውስ የሆነ ለጆሮአቸው የሚስማማ አይምሮአቸውን የሚያንጽ እንደው ጥሩ ክርስቲያን እንዲሆኑ የሚያደርግ ስለነበረ እጅግ በጣም ይወዱትና ያከብሩት ነበረ ነው የሚለው። ዛሬ የሚከበሩ እነማን ናቸው በቤተ ክርስቲያናችን? እውነቴ ነው። እንደው ወቀሳ በዛ እንጂ የቤተ ክርስቲያን ሰዎች ይከበራሉ። አሁን የድጓ መምህራን ይከበራሉ። የአቋቋም መምህራን ይከበራሉ። ሌሊት ሙሉ ቆመው የሚያድሩት። አሁን ይሄ ዘመነ ጽጌ ያለፈ እንደው አባቶቻችን እንደው በእውነት እግዚአብሔር ይመስገን ጥሩ ነው። እንደው እቺ ጽጌ እኮ አድራለሁ ትላላችሁ አይደለ? ማህሌት ከተገባ በኋላ እቺ እንዘታ ክፍየውና ክበበ ጌራ ወርቅ ከዛ ደግሞ መጨረሻዋ የተፈጸመ ደግሞ አለ አይደለ? አንገት ለማሳየት አይደል ቤተክርስቲያን ሰው የሚመጣው? ይፈቀዳል እንደዚህ? ኧረ እባካችሁ እኛ እዚህ ቁን እንበል ብለው እንደዚህ ሲጀምሩ የሚሰማ ሄይ ዝም በል የሚሏቸው ሰዎች ሁሉ አሉ እኮ ትልልቅ ሰዎች። ይሄ ነው ወይ ክርስትናው? ቤተክርስቲያን እኮ በነ ቅዱስ ባስልዮስ በነ ቅዱስ ዮሐንስ አፈወርቅ ትርጉም እኮ ስናይ ሐዘን ቤት ናት። ምን ቤት ናት? ኧረ ንገሩኝ። ሐዘን ቤት። ምን አይነት ሐዘን የምታዘን? የክርስቶስን ነገረ ሕማሙን የምታስብ፣ መስቀሉን ስታይ የተሰቀለውን የምታስብ። ያ እኮ ነው አይደል? ቅዱሳት ስዕላት ተደርድረው የሚቀመጡት በአራቱም የቤተ መቅደሱ ዙሪያ ላይ ክብ በሆኑ አብያተ ክርስቲያናት ላይ የምናየው ለምን ይመስላችኋል? በዚህ በምዕራቡ በኩል አሁን ነገረ ስቅለቱን ነው የሚያስታውሰው እስከ ትንሣኤው ድረስ። ለምንድን ነው የሚታየው? ማህሌቱ በሚቆምበት በኩል ሆኖ ማህሌት የሚቆሙ አካላት የክርስቶስን ስቅለቱን ነው የሚያስቡት። እያስረገጡ ከቀኝ ወደ ግራ ከፊት ወደ ኋላ እያሉ በሚሄዱበት ሰዓት ሁሉ የሚያስታውሱት የትኛውን ነው? ክርስቶስ በገመድ እኮ ታስሮ አንገቱን ከፊት ሲስቡት ከኋላ ሲጎት ያ ሁሉ መከራውን ለማስታወስ እኮ ነው። በሰማማት አልተቻለም። በቃ ሁሉም ሰው ይዞ ቤተክርስቲያን ውስጥ እኮ እኛም ማናያቸው እነሱ የሚያዩን ቅዱሳን ሰዎች አሉ አይደል? ሊያድሩ የመጡ ሰዎች እኮ አሉ እኮ እኛ እናያቸው፣ እነሱ ያዩናል። ኧረ እኛ ብቻ አይደለም 24 ሰዓት በምስጋና የተጠመዱ ቅዱሳን መላእክት በመሃል 600 በሌሊት 600 አሉ እነሱ። ስለዚህ የተጠነቀቅን ሰዎች መሆን መቻል አለብን። ለቤተ ክርስቲያን ደግሞ ከቅዳሴ መልስ ደግሞ እንዲሁ ተራምዶ እንኳን በኃይል መገስገስ አይቻልም። ቤተክርስቲያን ግቢ ውስጥ ሲታወቅ አሁን ድንቁር የሚያደርግ ትልቅ ሞንታርቦ ከፍቶ በቃ የተለየ ነገር ነው የሚታየው።
እንዲህ አይነት ነገሮች በማህበራት በኩል ሊታረሙ ይችላሉ አይደል? ማህበራት ሲሰሩ ወንድሞቻቸውን፣ እህቶቻቸውን፣ ባልንጀሮቻቸውን ሲነግሩ ሁሉም ሰው መተማመን ደረጃ ላይ ይደርስና ቀስ ባለ ሁኔታ ይካሄዳል። አሁን ጎንደር እንደ እንግዲህ ከማን እንዳባ የመጡ አባት ስላሉ መሐዲስት የሚባለው የድርቡሽን መምጣት ታሪክ ያው ይታወቃል አይደል? ምክንያቱ እኮ ማህሌት ነው አይደል? የዛሬ 130 ዓመት አካባቢ ነው ያ የሆነው። በጣም ማህሌት የደመቀበት ወረቦቹ፣ ሽብሻቦቹ አጠቃላይ በጣም የሰፉበት ጊዜ ነበረ ይላል እና እግዚአብሔር ይህንን አልወደደውም። ከሱዳን ድርቡሽን አምጥቶ እንደው መጀመሪያ ቤተክርስቲያንን ነው ያቃጠላት። ከዛ በኋላ ቀጥሎ ሊቃውንት ፍጅት አድርገው አጽዋማትን የሚያወጣ ሰው ጠፍቶ ባህር ሐሳብ ጾም ተበልቷል ይላል በታሪኩ። አያችሁት አይደል? እንዲህ አይነት ታሪኮች አሉ። ስለዚህ እንደ ቅዱስ ዮሐንስ አፈወርቅ ከተነጋገርን የጸሎት ቤት ናት፣ የሐዘን ቤት ናት፣ ፍትረት የሚታይባት ናት። ተውት ያንን እስቲ እንዲያው ሌላውን ነገር እንቶ አሁን ፍትረትን ከቤተክርስቲያን የሚጠብቅ ሰው አይታችሁ ታውቃላችሁ? ለምንድን ነው የወደቅነው እንደዚህ? በየቤተክርስቲያኑ አለቃው እንዲሁ ነው፣ ሰበካ ጉባኤው እንዲሁ ነው፣ ጸሐፊው እንዲህ አድርገው፣ ቄሱ እንዲሰርቶ ነው አይደል? ለምንድን ነው? ይሄ እኮ ከመሐዲስት የከፋ ነገር እኮ ነው ዘመናችን ላይ የመጣው ነገርና እግዚአብሔር በምህረቱ ይማረን። እንደ ቅዱስ ዮሐንስ አፈወርቅ እንደው የሚያስተካክል ይስጠን። እኔ እንዲህ የምነግራችሁ አጥብቃችሁ እንድታዝኑ አይደለም። እንዲሁ ምን የት እየሄድን ነው የሚለውን ነገር ሁሉ ሰው እንዲያውቀው። ደግሞ ሁሉ ሰው አይደለም አይደል? እንደዚህ አይደለም እንደዚህ እና ማህበራዊ ሚዲያዎችን ስትጠቀሙ መጠንቀቅ ያስፈልጋል። አንዳንዴ በጣም እገሌ እኮ እንዲህ ሰርቶ እንዲፈጽሞ ብለን ስንል ያጋለጥነው ነው የሚመስለን አይደል? ያንን ሰምተው እኮ ደግሞ እንደዛ አይነት ወንጀል የሚማሩ ሰዎች የሉም እና በጣም ጥንቃቄ የተሞላበት የክርስትና ሕይወት እንዲኖረን እግዚአብሔር አምላክ ይርዳን። እኔ ያየሁትን ግንዛቤ ነው የራሴን ነው የምነግራችሁ። ቤተክርስቲያን ውስጥ በኑሯችን በሕይወታችን እንደው በምናያቸው ነገሮች ሁሉ እንዴት እየሆን ነው የሚለውን ነገር ለመናገር ያክል ነው ይሄንንም እነግራችሁ። ይሄንንም ማስተካከል የሚችለው ክህነት ነው። ከዛ ደግሞ የክህነቱ ባለቤቶች እንደ ቅዱስ ዮሐንስ አፈወርቅ ያሉ ሰዎች ሲሆኑ ነው። አሁን አቡነ ተክለ ሃይማኖትን በጣም አብዝተን እንወዳቸዋለን፣ እናከብራቸዋለን አይደል? የእሳቸው የስብከተ ወንጌል የአገልግሎት ጊዜ እኮ ዳግማዊ ዮሐንስ አፈወርቅ በቃ የኢትዮጵያ ሐዋርያ እንዴ! በዚህ ብቻ አይደለም አገልግሎታቸው። በሰማይ እኮ ከቅዱሳን ኪሩቤል ጋር ሆነው እኮ ማዕጠንት ይዘው የሚያጥኑ እና አባ ሳሙኤል ዘዋልባ ያ የመተሎሚ መነሳት ኢትዮጵያን በሙሉ እኮ እንዳልሆነ አድርጓት ነበር እኮ። የመተሎሚን ማዕበል ሆኖ መነሳት እንዲያሳልፉ አቡነ ተክለ ሃይማኖትን እግዚአብሔር አስነሳ። እሳቸው ደግሞ የሚገባውን ነገር አድርገው ክርስትና እስካሁኑ ድረስ እንዲደርስ በማድረግ ደረጃ እንደ ቅዱስ ዮሐንስ አፈወርቅ እውነተኛውን ስራ ሰርተዋል። ለዚህም የኢትዮጵያ ኦርቶዶክስ ቤተክርስቲያን በጣም ታከብራቸዋለች። አሁን መናፍቃን ሲጠሏቸው አሰቡ። እንዲሁ በኢትዮጵያ እኮ ከነገስታት እንደ አፄ ዘርዓ ያዕቆብ የሚጠሉት አይታችኋል። እንደ አፄ ዘርዓ ያዕቆብ የሚጠሉት የላቸውም። ከቅዱሳን ደግሞ እንደ አቡነ ተክለ ሃይማኖት በገድል እንኳን የደረሰባቸውን መከራ እኮ እንደተለየ ነገር አድርገው ነው የሚጠሯቸው። ለምን? ያንን ሐሳባቸውን ያከሰሙ ሰው ናቸው። ያከሰሙ ሰው ናቸው። ስለዚህ እነዚህ ሁሉ ቅዱሳን ሲታሰቡ እንደ ቅዱስ ዮሐንስ አፈወርቅ እሱን ተከትለው የመጡ ሰዎች ናቸው። እነዚህ ቅዱስ ዮሐንስ አፈወርቅ 4-5ኛው ክፍለ ዘመን ላይ የነበረ ነው። እነኛው ግን 12ኛው ክፍለ ዘመን ላይ የመጡ ቅዱስ ናቸው። ስለዚህ በስራቸው ሁሉ ለቤተ ክርስቲያን ራሳቸውን መስዋዕት አድርገው ያለፉ፣ ለግል ንብረት ሀብት ለመሰብሰብ ያልተዘጋጁ ሰዎች ናቸው እና የክህነት ስራ ይህንን ነው የሚመስለው። ከዛ በኋላ እነዚህ ሁሉ ተሰባስበው ምን ይደረግ ሲባል በሃይማኖት የሚመስሉትን ሰዎች ሰበሰቧቸው። እነ ቴዎፍሎስን ሌሎችንም ሰዎች ደግሞ አሰባሰቧቸው፣ ኤጲፋንዮስን እና አንድ አድርገው ምን እናደርግ ተባለ። እንዴት ነው እሱን የምንነካው? ምዕመናን ይወዱታል፣ ያከብሩታል፣ ይሄ ነገር ሊሆን አይችልም እያሉ ሲያነሱ ቀስ አድርገን ተግዞ አጥራኪያ ወደሚባል ደሴት መሄድ አለበት። ይሄም የሚሆነው ደግሞ በሌሊት ነው አሉ። በምንድን ነው የሚሆነው? ምክንያቱም በቀን አይቻልማ። እሱን የመሰለ ቅዱስ ሰው ወንጌልን ሲያስተምር
እውነተኛ ፍርድን የሚሰጣቸው ለምዕመናን በቤተ ክርስቲያን አገልግሎቱ እንዲያውም ደግሞ በዓለም በሚኖርበት ነገር ሁሉ አይናቸው የሆነውን አባት ይሰዱታቸው። ይህን ሲሰሙ መተው ጥበቃ ዙሪያውን አደሩ። ለብዙ ቀን ጠበቁት ነው የሚለው። አንዳንዴ 3 ቀን ይላል። ነገር ግን አብዝተውም በታሪክ ውስጥ የሚያመጧቸው ነገሮች አሉ። አብዝተው ጠበቁት። ከዛ በኋላ ግን እሱ ለምንድን ነው እንዲህ የሚሆነው አለና ራሱን አሾልኮ ከነሱ አውጥቶ እጁን ሰጥቶ ተግዞ ወደ ደሴት አጥራከያ ሄደ። ምዕመናን ከሚጉላሉ እኔ ብጋዝ ይሻለኛል። ለበጎቹ አስቀድሞ ራሱን የሰጠ ሰው ነው። አያችሁት አይደል? ነገር ግን አካባቢው እሱን ሲያጣ እንዳልሆነ ሆነባቸው። በዘመኑ የነበረው ቅዱስ ኤራቅሊስ የተባለው ሰው ነው በሃይማኖተ አበው ውስጥ ያለው። እንደሱ ትልቅ ሰው አልነበረም በዛን ሰዓት። እንግዲህ ዮሐንስ አፈወርቅ ከተሰደደ በኋላ እሱ ቅዱስ ኤራቅሊስ በሃይማኖተ አበው ታሪክ ውስጥ በሊቃውንት ትምህርት ደረጃ ታገኙታላችሁ ብዙዎቻችሁ። ቅዱስ ቄርሎስ ካረፈ በኋላ የተሾመ ሰው ነው። ኪስኪስ በቃ ቅዱስ ቄርሎስ ካረፈ በኋላ አካባቢው እስክንድሪያ በሙሉ በመናፍቃን ተወሮ ነበርና እሱ በኪስኪስ ተሾሞ ሲኖር እንደው መናፍቃን እየበዙ መጡ። እንደው እንዳልሆነ ሲያደርጓት ቤተክርስቲያንን ምዕመናን ትልልቅ ሰዎች ሰው ፍለጋ ገቡ። በጣም ብዙ ሰው አለ። ነገር ግን ሰው የሚባለው እንደ ቅዱስ ዮሐንስ አፈወርቅ ሲሆን ነው። እውነተኛ ሰው ማለት ነው። ሰውነት ያለው። ከዚህ በኋላ እሱ ተሰደደ። ምዕመናን ቤተክርስቲያን ቢሄዱ የእሱን ትምህርት አጡት። እንዲያው ይወጡ ይገቡ ምንም ነገር የሚያደርጉት ነገር ጠፋቸውና ቅዱስ ኤራቅሊስ በዛ ተሾሞ ነበረ። ቅዱስ ቄርሎስ ሲያርፍ ተፈልጎ ከኪስኪስ ወደዛ እንዲመጣ ተደረገ። ከዛ በኋላ ትምህርቱን እያስተማረ ቅዱስ ቄርሎስን ተክቶ መናፍቃንን ገቶ እንዲይዝ ተደርጓል። በዘመኑ ቅዱስ ዮሐንስ አፈወርቅ ሲጋዝ ወደዛ ሄደ። ከዛ በኋላ አስተማረ፣ ትምህርት ሰጠ። በጣም ምዕመናን እየጮሁ እባክህ እንዲመጣልን አድርግልን አሉት። ወደ አርቃዴዎስ ደብዳቤ ጻፈ። ከዛ በኋላ እንዲመለስ ተደረገ። ምዕመናን ሁሉ በብዙ ክብር በብዙ ደስታ ተቀበሉት ነው የሚለው። ዮሐንስ አፈወርቅ ሲሰደድ ሀገሪቱን ርዕደ ምድር መቷት ነበር ይላል። የነፋስ ኃይል ሁሉ መጥቶ በጣም ብዙ ስቃይ ያደርሶባቸው ነበር ነው የሚለው። ለምን? ቅዱስ የሆነ ሰው ነው ያሰደዱት። ሀገሪቱን ክፉ ነገር ገጠማት። አያችሁ የቅዱስ ስደት። ዛሬም ሀገራችን ኢትዮጵያ መሬቱ ሲንቀጠቀጥ ነው አይደል የከረመው ዘንድሮ። አዎ ቅዱሳንን እኮ ከብዙ ሰው ልብ አሰድደዋቸዋል ሰዎች አይደል። እኔ ቅዱሳን አያማልዱም እንዲህ አይሉም የሚሉ ሰዎች እንደ መጽሐፍ ቅዱስ ተሸክመው አይታችሁ አታውቁም? መጽሐፍ ቅዱስ የሚሸከሙ ነገር ግን መጽሐፍ ቅዱስን የማያውቁ ሰዎች ገል ምን ያደርጋል እያሉ የሚለፈል ሰምታችኋል አይደል? ሰምታችሁ ያልሰማ የለም እርግጠኛ ነኝ። ሰምታችኋል አይደል? መጽሐፍ ቅዱስ እኮ መሰረቱ ገርል አይደል እንዴ? እስቲ እንጣና እንነጋገር። መጽሐፍ ቅዱስ መጀመሪያ እግዚአብሔር ሰማይና ምድርን ፈጠረ አይደል? ከዛ በኋላ 6ቱን ቀን ፈጠረ፣ በ7ኛይቱ ቀን አረፈ። ከዛ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ድረስ ሰውን በመልካችን እንፍጠር አለ አይደል? ከዛ በኋላ አዳም 7 ዓመት ነው ከኖረ በኋላ ከገነት ወጣ ነው አይደል? ዘበለስን በልቶ የአዳም መከራ ስቃይ ታዲያ ገርል አይደለም እንዴ? ነው አይደለም? እስቲ ንገሩኝ። ከዛ ቀጥሎ አቤል ሞት አይደል እንደሚለው በወንድሙ አማካኝነት ይሄ ገርል አይደለም እንዴ? ኖህ መርከብ ሰራ ገርል አይደል? አብርሃም ከሀገሩ ተሰደደ ገርል አይደለም እንዴ? እንዴ እንደው ሰው በሌለበት ሀገር እኮ መናገር ይቻላል እኮ። ሰው ባለበት ሀገር አረ ጉድ ሆነናል። ይሄን ሁሉ ተባላ እንደው ምኑን አምጥቶ የደፋው እንዴ? ሰው እንደው አካዳሚክ ዕውቀት እንኳን ቢኖረው ዲግሪ ቢይዝ ዲፕሎማ ቢይዝ ከዛም በላይ ትምህርት ቢኖረው ስጋዊ ጉዳዩ እንኳን ቢቀናለት ምን አለበት? ከምንም ተነስቶ ዝም ብሎ ከተማውን ሁሉ እንደው ወዮስ ያለ ሲያሳብደው ሲውል እንደው አያሳዝናችሁ? እንዴት ነው በቃ ከደው ሊቃውንት የተሰደው አልቀው ነው ይሄ ሁሉ ጣጣ የመጣው? እንደ ቅዱስ ዮሐንስ ቆሞ የሚያስቆም ሰው እንዴት ነው እንደዚህ የጠፋው? እኔ በጣም ይገርመኛል። ስለዚህ በቅዱስ ኤራቅሊስ አማካኝነት የመጀመሪያ ጊዜ ተመለሰ። ከዛ በኋላ ንጉስ ቴዎዶሲዮስ ዘይንስ እንደገና ተሾመ። በኋላም ሁለተኛ ጊዜ ተሰዶ በቴዎዶሲዮስ ዘመን እንደገና ተመልሶ እንዲመጣ ተደርጓል።
ከዛ ግን በሁለተኛው ሲመጣ በህይወት አይደለም የመጣው። አርፎ ከ30 ዓመት በላይ አልፎት ነበር። አምጡልን እያሉ ግን ምዕመናን ዘወትር ያለቅሱ ነበረ። እንዴት አይነት ፍቅር ነው! እዛ ሊያመጡት ሄዱ። ነገር ግን አርፎ አገኙት። አጽሙን አንስቶ ለማምጣት አልተቻላቸውም። አንስቶ መውሰድ እንኳን አልተቻላቸውም። ሲሉ ባይሆንላቸው አለ። ኧረ እኛ እንዲህ ነው ብለው መልእክት ላኩ። ከዛ መልእክት ተላከ። እባክህና ተብሎ እንደገና አጽሙ ካለበት ቦታ ሊቃውንት ተሰብስበው ካህናት ተሰብስበው ያንን ደብዳቤ አንብበው ጸሎት ተደርጎ ከዛ በኋላ ፈቃድ ሆኖ እንደገና ተመልሶ የመጣው አጽሙ ነው ተመልሶ የመጣው። ከዛ በኋላ በሚያምር ሳጥን አድርገው አስቀምጠውት በክብር ቦታ የሚኖር ሆነዋል ከሐዋርያት ቤተክርስቲያን ውስጥ ነው የሚለው ታሪኩ። ስለዚህ ንግሥት አውዶክስያ ያሰደደችው እንደገና ተመለሰ። ከዛ በኢራቅሊስ ከዛ በንጉሥ ቴዎዶሲዮስ ዘይንስ ዘመን ደግሞ ተመልሶ አጽሙ መጣ። ቅዱስ ዮሐንስ በዚህ በህይወቱ ውስጥ ይህን ሁሉ ስራ በመስራት ይታወቃል። ከትምህርቱ አንዱ የማቴዎስ ወንጌል ምዕራፍ 1 ላይ ያለው እሱን ልበልና ትምህርቴን እንጠቀልላለሁ። ኢያእመራ ዮሴፍ እስካመ ወለደት ወልደ ዘበኩራ የበኩር ልጇን ወይም በኩር የተባለ ልጇን የበኩር ቃል ድጋሚ ያለ ያሰኛል አይደል? በኩር የተባለ ልጇን እስክትወልድ ድረስ ዮሴፍ መልኳን አላወቃትም የሚለው ቃል ነበረ። በንጉሱ ፊት ቀርቦ ሳለ እንደው አንዲት ቃል አለች፣ እንደው ይህችን ነገር እስኪ እባክህ ተርጉምልኝ አለው። በንጉሱ ቤት ውስጥ በወርቅ የተሰራች የእመቤታችን የቅድስት ድንግል ማርያም ስዕል ነበረች እና ቅዱስ ዮሐንስ አፈወርቅ ተቀብሎ ሲያስተምር ሲተረጉም ልክ እንደ ጠርሙስ ውስጥ ጽጌረዳ ቀይ አበባም ቢያደርጉበት አረንጓዴም ቢያደርጉበት ሌላም ከለር ቢያደርጉበት ሁሉንም ይመስላል አይደል? ያደረጉበትን ሁሉ እና እመቤታችን ቦ ጊዜ አመታቀ ያይህ አንድ ጊዜ እንደ ጽጌረዳ አበባ ቀይ የምትሆንበት ሰዓት አላት። ወቦ ጊዜ አመታት ደለድል ሌላ ጊዜ ደግሞ በቃ እንደ እንቁ የምታወራበት በቃ ፍልቅልቅ የምትልበት ጊዜ አላት ነው የሚላት። ስለዚህ ጌታን ጸንሳ በነበረችበት ሰዓት እንዲህ እየሆነች ስለነበረ መልኳ ምን አይነት ነው? ጠይም ናት፣ ቀይ ናት፣ ነጭ ናት የሚለውን ነገር ማወቅ አልተቻለውም ለማለት ነው ብሎ ይህንን ትርጉም ሲነግረው የእመቤታችን የቅድስት ድንግል ማርያም ስዕል እዛ ላይ ባለችበት ሁና አፈወርቅ ዮሐንስ፣ ልሳነ ወርቅ ዮሐንስ በማለት ስሙን ተናገረች። ከዛ በኋላ አፈወርቅ የሚለውን ስያሜ ሊያገኝ ይችሏል። ስለዚህ ዮሐንስ አፈወርቅ፣ ዮሐንስ ልሳነ ወርቅ ተብሎ በቤተ ክርስቲያናችን ውስጥ የሚጠራ መምህር ወመገስጽ ዘኢያደሉ ለገጽ ፊት አይቶ የማያደላ እውነትን የሚፈርድ እውነተኛ ካህን፣ እውነተኛ ኤጲስቆጶስ፣ እውነተኛ ሊቀ ጳጳስ፣ እውነተኛ የቤተ ክርስቲያን አባት በመሆን ታውቋል። ስለዚህ የቅዱሱን አጽም እንግዲህ በክብር አምጥተው ስላስቀመጡት ብዙ ሕማሞሙ ለጻድቃን የጻድቃን መከራቸው ብዙ ነው፣ ነገር ግን እግዚአብሔር ያድናቸዋል። ወይትቀጠቀጥ አሐዶሙ ኀጽንቲሆሙ ብሎ አጥንታቸውም ደግሞ የከበረ እንደሆነ አክብሮ እንደሚያስቀምጠው እግዚአብሔር ተናግሯል። ቅዱስ ዮሐንስ አፈወርቅ ከ30 ዓመት በኋላ ሲመጣ አጽሙ ምንም አላለም ነበር ነው የሚለው። ልክ እንዳለ ነው ሆኖ የነበረው ተከብሮ። ስለዚህ የዚህን ቅዱስ በረከት እግዚአብሔር አምላካችን በሁላችንም ላይ ያሳደረብን። ነገስታት ሲያሰድዱት ነገስታት መልሰውታል። እንግዲህ በዘመናችን ቅድስት ቤተክርስቲያናችን በተለያየ መንገድ በስደት ላይ ናትና እግዚአብሔር ደግሞ ከነ ነፍሷ ከነ ሕይወቷ ጠብቆ ከስደት እንዲመልስልን ቅዱስ ፈቃዱ ይሁንልን። ይቆየን።